ሌላው ግን ሴቶችዬ ምን ሆናችሁ ነው ለቅሶ ቤት ስትሄዱ በአሁኑ ሰዓት ሜካፕ ተቀብታችሁ የምትሄዱ? ወንዶችዬ ደግሞ ሜካፕ ተቀብታ የመጣችው ልጅ ምን ሆነክ ነው አንተ አልቅሳ ሳትጨርስ የማስታጠቢያ ውሃ ይዘክ የምትሮጠው? አስታጥበህ ከጨረስክ በኋላ አመሰግናለሁ ስትልክ ባዶ ወንበር ካገኘ ካጠገባ ቁጭ ትላለህ። ገና የሞተው ሰውዬ ሬሳው ሳይወጣ ቁጥር ትጠያየቃላችሁ። ከዛ በኋላ ሙስሊም ከሆናችሁ ማለት ነው የተገናኛችሁ ስትባሉ አላህ የጀነት ያርገውና በዚህ ሰውዬ ነው የተገናኘው ትላላችሁ። ክርስቲያን ተሆናችሁ ደግሞ ማለት ነው ወይ ፈጣሪ ነፍሱን ይማረውና በዚህ ምክንያት ነው በዚህ ሰውዬ ነው የተዋወቅነው ትላላችሁ። ምን በስንት ዓመተ ምህረት በዚህ ዓመተ ምህረት ወይ እሱ የሞተው በዚህ ዓመተ ምህረት ነው። ነፍሱን ይማረው አላህ የጀነት ያርገው። ምን ሆናችሁ ሜካፕ ተለቅልቃችሁ የምትሄዱ?